ልቤ መታ እንዴ? አሬ እኔ ልቤ መታ። አይዞሽ እናት አለም አይዞሽ። እኔ ራሱ ስትሰጪኝ እንዲህ ነው ልቤ መታ። በላይ ጊፍቱን ስትሰጪኝ እኔም ልቤ መታ። እሺ እንዴት ነሽ? አለሁልሽ የኔ ማር እንዴት ነሽ? በጣም ነው የምወድሽ። በጣም አመሰግናለሁ። የኔ ሀብታም ደስ ሲል ክፍል አድርጎ በጣም ነው የምወድሽ። ዛሬ ገዴ ነሽ እናቴ ገዴ ነሽ። አመሰግናለሁ። እኔ እንደወደድሽ ፈጣሪ ይወደድሽ። ረጁዬ ጥሪያትኝ እንትናን ሳሪ ከፍላለች 10,000 2 ደቂቃ አላችሁ። 1 ደቂቃ አንቺን ታሚያለሽ፣ 1 ደቂቃ ሳሪ ታማለች። ላኩና ግቡ። ቀጥ ይማየ ቀጥ እዚህ ብድር አለ ምንድነው ዱቤ ነው ምናምን ያቀመጡ ሰዎች አሉ። ስለምትወጂኝ ነው የከፈልሽው? አዎ ስለምወድሽ ስላደንቅሽ ፈልጌ ነው። እና ደግሞ ደግ ሴት ነሽ በእግዚአብሔር። ምን አይነት አስተዳደግ ነው ያለሽ? ወይ እንዲህ አይነት ሰዎችን ያብዛልን። አመሰግናለሁ እና ያመሰግናለሁ። እና ደግሞ አንቺ የቲክቶክ ድምቀት ነሽ። እኔ ብዙ አማርኛ አልችልም፣ ይቅርታ። እንትን ነሽ ጽቡቅ ነው ጽቡቅ። አይ እኔ እስራኤል ነው የምኖረው። ወይኔ እስራኤል ነው። እሺ እናቴ፣ እኔ ደግሞ በትግርኛው ልሄድበት ነበር። እሺ እኔ እናት፣ እሺ አመሰግናለሁ። እሺ አትናደጂ፣ ስትናደጂ በጣም እኔ ምን ቆርጦ የምናደደው መስማ ወደፈስ ቅዱስ እናንተ እህቶቼ እንዲያንበሸበሻችሁ ምን ቆርጦኝ ብሞትም አልናደድ። አታስቢ አንቺ ብቻ ከስር ማረግሽን አትርሺ እንጂ እኔ አልናደድም። ምን ቆርጦኝ ጋር ሰው የኢትዮጵያን ታውቂያለሽ? እዚህ ሀገር የምትኖረው እስራኤል የእሷ እህት ነኝ። ኢትዮጵያ ጊፍተሯ ሰፖርት እዚህ ታደርጋለች። አዎ በኳቲ እህቷ ነኝ የእሷ። እሺ መቻች ከቤተሰብ ነው ደግነታችሁ። እንዴ አትይኝም እንዴ? የኢትዮጵያ እህት ነኝ ብትይኝ እኮ ከቤተሰብ ኢትዮጵያ መጣሽልኝ። ኢትዮጵያ መጣች። አቤት ስምሽ እንደሳ መጣ። እድሜሽ ረጅም እያወራን ስላንቺ ስለ ደግነትሽ መጣ። ወይ ዘንድሮ ሀብታም ይግደለኝ። ከነ ቤተሰብ ነው አላችሁ እንጂ ስንት እዚህ ቆሮቆ እንደዚህ ተሰብስባችሁ አላችሁ። የሰው ልጅ እንዲህ ነው ሲመረቅ አሳሌ ለተጠፋው እህቷ ላይ ሁሉ ደርሷል። አያችሁ ሀብት ማማ ማለት እንዲህ ነው። እዚህ ቁጭ ብላችሁ ልቤን አድርቆትኝ። እሺ እናቴ በቃ አትጥፊ። እሺ አትጥፊ። እሺ አልጠፋም። አንቺ የሳቃችን ምንጭ ነሽ። አትጥፊ፣ አትናደጂ። በጣም ነው ምንሽ። እሺ እናት አለም። እሺ በቃ ሻውጪ ታዲያ እንደ ቆየሽ ከሰው ተብሎ ሙሉ ቀን ይቀመጣል። አይ ፎሎ ብትመልሽልኝ ነው አንዳንዴ። ኧረ ደግሞ ለሀብታም ለስንቱ ቆረቆራ መልሽ የለ እንዴ? ይመችሽ። እሺ እኔ እናት ቆየሽ። እሺ እኔ ፍቅር ደህና ነኝ። እሺ ቻው እናቴ ቆየሽ። ተበረልሻኝሽ። እሺ እናቴ እዚህ ድረስ ደርሰሽማ እኔ ካልሸኘሁሽ ምን ዋጋ አለው? ወይኔ ጌታው አምላኬ ከነ ቤተሰብ ነው አያችሁ እንዴ? ኧረ ጠርቀምቀም አድርጋችሁ ስጡኝ። እንዲቆራርጣችሁ ስጡኝ። ለኔ ነው የሚመስለኝ፣ ለስራው አይመስለኝ። እኔ ግርም ያለኝ ጋይስ ሀብት ለካ በዘር ይተላለፋል። እህቷም እንዲህ ናት። ኢትዮጵያ የምትባለው እንግዲህ እህቴ ናት አለች። አያችሁ ጎረቤት የተፋው ለእሷም ለእህቷም ለወንድሟም ነው የተረፈው። ይህ ሀብት መማሪያ ያለ ሰው ደስ ሲል ደሃ ብቻ እዚህ ከኩበት ይሳደብ። ተሳደቡ እናንተ ቆረቆራም ቅማላም ከካፎ ከታንበሉ ሀብታም እንዲህ ነው። ወይ የወሎ ፈረስ ትገባለህ። ሶሊማን አሁን የሰጠው ማሽሟጠጫ ነው። ሶሊማን ይህ ይሽሟጠጥልሃል። የኔ አባት ማን እንደተናገረ ባላቅም ድምፅ የሌለው መሳሪያ ማሽሟጠጥ 500 ከፍለማ የኔ አባት 600 ነው። ቆይ ረጁ እየመጣ ስራ ላይ ነኝ። ኡኡቴ ወይ መረ ዛሬ በሸነና ነኝ ከኔ እናቴ ወይ ሲጥም ግን ወይ ይሄ 500 ኮይንክ ማን እሱ ለማለው ምናምን እንዲሽሟጠጥልህ ነው 500 ኮይን ተሰጠኝ። ውጪ ናት እህቴ። ቤት ስትገባ ትመጣለች። ኧረ ውጪ ቦሌ 3 ቀን ውጪ አድርጋት ሳርዬ 3 ኧረ ዛሬ ስራ መጣኝ። ነይ ወይኔ እማ የኤርትራ ፍላግ አለሽ። አሁን አሳ የሰጠሽኝ ባህርተኛዋ እናቴ አሳዋን የሰጠሽኝ ውጪና ከፕራይቬት ውጪ ልሳበሽ። ማስገባት አልችልም። ፕራይቬት ውስጥ ነሽ ያለሽው። ፕራይቬት ማረይ ፕራይቬትን እሺ እናቴ። አቤት ስራ ደስ ሲል ዛሬ በሸነና ክፍትፍት አድርጎልናል። አምላኬ ወይ ልቤን ታውቃለህ። መቼስ እኔ ከቤት ስወጣ ልቤን ታውቀዋለህ። በሸነና አድርግልኝ። ልቤን ታውቃለህ። ከዚህች ላይ ተቆራርጣ ስንት ነገር ይከፈላል። አምላኬ አንተ ታውቃለህ የልቤን። ስሙኝማ ቤታዬ እንዴት ነው የምታስገቢኝ? ጥሩ ጥያቄ። 500 ከከፈልሽ አሽሟጥጣለኝ። 10,000 ኮይን ከሰጠሽ ወይ ዋንቱላ። አንተ ደግሞ እንደው ከማሽሟጣት ሰፈር ነው የመጣው መሰለኝ። አሁን አየሽ ተመልከች። 500 ኮይን ሰጣ አይደለ? አሽሟጭልኝ ነው
ኦቴ 500 ኮይን ተከፍሎኛል። ከተከፈለ አሽባጥጣል አጎብ ዲጂ በሉኝ ጋይስ። ታፕታፕ ኮፒ ሊንክ አድርጉልኝ እንዲለቀኝ ፊትሽ በደንብ አይታይም እያላችሁ የምትጽፉ ሰዎች ስሙኝ። በተረፈ እዚህ ውስጥ ያላችሁ ነይ ግቢ እናቴ። ምን ነው እንዴ? ኧረ ቆይ ጋይስ ቆይ። ወይኔ ስራ ዛሬ ብዝዝት ብሎልኛል። ኧረ እናቴ ግቢ አሁን የላክሽው። ኧረ ወይኔ ሰላም ጤና ይስጥልን። ስም በመጀመሪያ ደረጃ ስንት ነው የከፈልሽው ማሬ? እኔ 2000 መሰለኝ። 2000 አንድ ሺህ ከጨመርሽ እጣ ፈንታ እጣሽ ይነገራል። 2000 ግን ለሀሜት ነው። 1 ደቂቃ አለሽ። እኔ ቤታዬ እወድሻለሁ። ለእሱም ብቻ ልልሽ ነው። በቃ ቤታዬ በጣም ነው የምወድሽ። የኔ እህት በጣም ነው የምወድሽ። በህዝብ ፊት ልናገር ብዬ ነው። እወድሻለሁ። በቃ ይሄን ብቻ ልናገር ብዬ ነው። አመሰግናለሁ። እኔም እወድሻለሁ። እግዚአብሔር ይውደድሽ። አሁን የሚደጋገር ሰዎች መግባት የለባቸውም። እሺ እናቴ። እሺ እኔ እስከበርሽ ሻራምም ቆርጦሻል። ከፍለሽም በራስሽ ወጥተሽ ምን ይሸኝሻለሁ። ወይኔ ጌታ ሆይ እንደው ምንኛ መታደል። እውነትም እኔ ጎረቤቶቼ ዳቦ የኔ የተፉት ካልሆነ በስተቀር ተመልከቱ እንግዲህ የሰው ፍቅር ስለምወድሽ ነው ብላ ከፍላ ምን አይነት ምሩቅ ልጅ ናት። በስመ አብ ወልደ መንፈስ ቅዱስ። ያቺኛ ነይ ሄዱዬ ነይ ግቢ እናቴ ነይ ግቢ እማ የኔ እናት። እሺ ዱልዬ እሺ። እዛው ፒኒውን ቆይ ሄዱ ትገባለች አትገባም እናጣራ። ሄዱዬ ግቢማ እናቴ። ስስቴ ከመይ ቤታ ከመይ ደሓንዶ ጽቡቅ ሁሉ አሸወይና ከመይ ጽቡቅ ሁሉ አሸወይና። ስንት ነው የከፈልሽው? ትንሹ አሳ ነው። ስንት ነው? 2000 ምናምን ነው። ቆይ እስኪ ላጣራማኝ። ከላይ እኮ ማየት 2000 እንደከፈልሽው ነው እንክብካቤው የሚመጣው ውዴ። 2000 ነው የከፈልሽው። ለምን ሰላም አልኩሽ ታዲያ እንዴ? 2000 የከፈልኩ ሰላም አይባልም ማሬ። ደናም 2000 ከፍላችሁ ሰላምታም የሰላምታ አለ ውዴ። ግን ይሁን ለአንቺ ይሁን። ጎረቤት ሀገር ስለሆንሽ በደንብ እናስተናግዳለን። ሀሜት ነው ጣፈንታ ነው የመጣሽው? አንቺ ምረጭልኝ የፈለግሽው። ወይ ውዴ እኔማ በመርጤ ሀሜት በጣም ነው የምወደው። እሚያው 2000 ሰጠሻል። ይኸውልሽ 2000 የሰጠው ሰው ሀሜቱ 1 ደቂቃ ነው። ግን 1 ደቂቃ ነው የምታምኑ። እኔ ምስኪን ስለሆንኩ ነው ገባሽ? አሁን ሌላ ቦታ እንደዚህ አይነት ስራ የሚሰሩ ሰዎች አሉ። ካየሻቸው ማለት ገና ብለሽ ያስወጡሻል። እኔ ግን ምስኪንና ሩሩ ስለሆንኩኝ 1 ደቂቃ ምን እንድታሚ ፈቅጄልሻለሁ። 2000 ኮይን ሰጠሻል። 1 ደቂቃ እሚ። እሺማ እሚ ደስ ያለሽማ ነው ያልሽ። 1 ደቂቃ አለሽ። የሁለተኛ 1000 ኮይን ከጨመርሽ እጣ ፈንታ አለ፣ ይመረጥልሻል። የወደፊት ባልሽ ያሰበው ነገር ካለ ምኞቱ ምን እንደሆነ አብራችሁ ምን ያህል እንደምትዘልቁ ይተነተንልሻል ውዴ። 1000 ኮይን ከጨመርሽ በቃሽ። ምን አልሽ? ምን አራት ደውልባት እስኪ ታውራ። ምን አልሽማ? ምን አልሽ? ጨመርሽ። የኔ እናት እስኪ ተንከባከባት። አንቺ ምን አይነት ቤተሰብ ነው ያሳደገሽ? ግን ደግ ልጅ ነሽ። ምን አይነት ሩሩ ነሽ? በእግዚአብሔር ወይኔ ስታይ መልካም ሰዎች አሉ እዚህ ምድር ላይ። እጣ ፈንታ ነው። አሁን የምጠይቅሽን ትመልሽና ድምሩን እንነግርሻለን። ከዛ እንሸኝሻለን እልል ብለን። እሺ እናቴ አሁን እስከዚህ ባለው ውስጥ ባልሽ አሁን ወይም ባልሽ ሆነ ወይም ፍቅረኛሽ ልታረጊ ያሰብሽው ወይ አሁን የምትጣበሱ ካላችሁ ንክኪ ያላችሁ ሰዎች ካለሽ እስከዚህ ባለው ስም ትጠቅሻለሽ። አሁን ለምሳሌ አበበ ከሆነ ኤት ያለሽ፣ ከበደ ከሆነ ኬት ያለሽ፣ አይ ቲንክ ዲ ነው መሰለኝ። ተኮላ ከሆነ ቲት ያለሽ። ግን ትክክለኛ ስማቸው እንዳትናገሪ እሺ? እሺ ቀጥያ ኤች ውዴ 3000 ኮይን የሰጠሽው። እሺ ቶሎ አውሪ እናቴ። እኔ ክፋት ኖሮኝ አይደለም። እሺ 1 2 3 5 6 7 8 ኤች 8 እኔ እናት ኤች 8 አለባበስ ውዴ። አሁን ኤች ሃይሌ ሊሆን ይችላል አናቅም፣ ግን ነው እያልኩ አይደለም። አለባበሱ ምን አይነት አለባበስ ነው የሚለብሰው? ቁንጣ ነው? ሱፍ ነው? ቱታ ነው? ምንድን ነው የሚለብሰው? ኤች ቁንጣ ያለ የባህል ሀገር ምናምን ይሄ ሁሌ የባህል ሁሌ የሚለብሰው። አዎ
ኦኬ 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 ጋይስ አልገባኝም ግን ኦኬ እሺ ማየሽ አንድ ቁጥር እድሜው ከ24 እስከ 50 ውስጥ ባለ እድሜ መሆን አለበት። ከዛ በታች ከሆነ ውድ አናስተናግድም። ከ24 እስከ 50 ባለበት ውስጥ እድሜውን ንገሪኝ ስንት ነው? 36 ምናምን አድርገዋል አሁን 36 አንድ ሁለት ሶስት አራት አምስት ወይ ጉድ 6 7 8 9 10 11 12 13 እዚህ ቤት ግን የምትመጡ ሰዎች ጠና ጠና ያለ ሰዎች ናቸው። ደስ ሲል ግን ደስ ሲል ከ3 ዓመት በኋላ ውርስ አለሽ እናቴ። እሺ ምኑን ወደድሽለት? ምኑን ወደድሽለት? መልኩን፣ ጸባዩን፣ ገንዘቡን፣ አልጋ ላይ ጉብዝናውን፣ ቁፍጥንናውን፣ እንክብካቤው ምኑን ወደድሽለት ከሰውየው? ገንዘቡን ነው። ሌላ ምን ወይኔ እኔ እኮ ነበር እናታ አያችሁ አይደል? ቤታ ጠንቋይ እኮ ለራሱ አይጠነቁልም እንጂ እኮ አያችሁ ውስጥ የታወቀኝ እኮ ገንዘቡን አለሽ። ከ3 ዓመት በኋላ ውርስ አለሽ አልኳት። ገንዘቡን መድኃኒዓለም ያሳያችሁ እንግዲህ 3 ቁጥር እናትዬ። አሜን አሜን አሜን። ኧረ አርግልሽ ምቀኛ እኮ ነው የሚመቀኘው። እኔ አርግልሽ ነው ለአንቺ የዘነበው ለእኔ አካርፋ እናቴ። የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ፣ ጭፈራ፣ የሰው ፕሮግራም ላይ፣ ሶሻል ሚዲያ ላይ እችን የት አገኘሽው? እንትን ትንሽ እያለሁ ነው የሚያውቀኝ። ይሄ እንትን ገጠር ነውና የተገናኘ ነው ከከተማ ሲሄድ በዛን ሰዓት እሱ ወጣት ነበር። ስለዚህ ማብራሪያ አልከፈልሽም ውዴ። እኔ እኮ ጆተኒ ነኝ ማረኝ። እንዳውሽ የሚዘው ነው ከጎረቤት ሀገር ብዬችን የሚያስወራውሽ እንጂ እችን አትከፊም። ተይው ከዚህ በኋላ ከቀጠልሽ ግን ትከፊያለሽ። አሁን ሁሉ ለማውራት ማሪ መክፈል ይጠበቅብሻል። ስለዚህ ይቅር አታውሪ ውዴ፣ ሌላ ቀን ከፍለሽ ታውሪያለሽ። እሺማ ይቅር። ስለዛ ሰፈር ውስጥ ነው የተገናኛችሁት? ሰፈር ላይ ድሮ በረካ ላይ ነው የተገናኘው። ግን እሺ ችግር የለውም። በረሃ ላይ ውዴ መንገድ እኮ ነው በረሃ። 2 ቁጥር እኔ ብያለሁ። በረሃ መንገድ ነው ብያለሁ። 2 ቁጥር ተደርጓል። የምክርክር ነው። የሚወደው ምግብ ምንድን ነው? ህልበት አለ፣ ጥህሎ አለ፣ ሽሮ በየአይነት፣ ጥብስ፣ ክትፎ፣ ገንፎ፣ በርገር፣ ሻይ ብቻ ነው ወይ የጠጣችሁት? ቡና ወይም ደግሞ ዶሮ ወጥ ወይስ መጠጥ? ምንድን ነው የጠጣችሁት? ማረኝ። የተገናኘበት ቀን ማለት ነው። የተገናኘሽበትንም ቀን ይሁን ካስታወሽ ተናገሪ። ያን ቀንም ካልተገናኘሽ ደግሞ አንቺ ለሱ ምን መስራት ትፈልጊያለሽ? ለሱ መስራት የምፈልገውማ የተገናኘችበት ቀን አውራለሁ። የተገናኘችበት ቀን ብስኩት ነው የሰጠኝ። አበስ ገበርኩ በደረቁ ነው በይኛ። ልብሽን እየደረቀ ጉድ ፈላም። ሰውየው ገንዘቡን ፈልገሽ ጭራሽ ኮቾሮ ነው እንደ ወታደር ያበላሽ። ወይኔ እናቴ ኮቾሮ የለም ውዴ እዚህ ውስጥ እንዴት ላምጣው? ኮቾሮ እንደምን እንደውጣው አርጋው እንደ ጥህሎ አርጊው። በቃ እናቴ ጥህሎ አርጊው። ድምሩ ላይ እንዳይዛባ ጥህሎ አርጊው ውዴ፣ ጥህሎ አርጊው እናቴ። 3 ጥያቄ ነው የቀረሽ፣ 3ቱን ትመልሻለሽ ቆፍጠን ብለሽ። አሁን የመጨረሻዋ ማሬ፣ የመጨረሻዋ ልብ ብለሽ አዳምጪ። ይለፋይ ማለት ትችያለሽ። አይ እኔ እንዲህ አይነት ነገር አልወድም እናት አለም ይለፋይም በይ። አይ ለምን ያልፈኛል እንደ ሁሉ ይድረሰኝ በይ። እሺ ይሄንን ጥያቄ የአልጋ ላይ ወሬ ነው። እሺ ምናወራ በሳንስ ኦኬ። እሺ እናቴ እሺ። አሁን ኤች እና አንቺና ኤች ላይ ምን አይነት ወሬ ታወራላችሁ? እማ ይልሻል ወይ ኤች ማለት ነው። እናቴ የኔ አንበሳ ትይዋለሽ ወይ? መካሻይ አባ ማአሬ ዳብ ጉድ እኮ ነው ዘንድሮ። ቀስ በል ዝም በል ምንድን ነው የምትይው? እሱን የሚያወራኝ ነው የማወራው ወይስ አንቺ ወይስ የምታወሩት? እንግዲህ ሰፋሪ ይወራል። አልጋ ላይ ያለን ስለ ስራ ነው የሚያወራው። ስላሴዎቹ ማለት አልጋ ዋናው ላይ ስለ ስራው ይነግራኛል። እንዴት እንደዋለ ምናምን ማሪ አልገባሽ? አይ እኔ ትግርኛ የሚችል ሰው ይተርጉምላት። ስላይኪ እንትን በሴክስ ላይ ሴክስ እያደረግን እያለ ስለ ስራ ቤቴን አዘጋሽ። አይጠራም። አታውሪ እንደዛ አልጋ ምናምን ሴክስ አይባልም። ኧረ እባክሽ ቤቴ ይዘጋል ስትሉ ምንድን ነው ድምፅ የምታወጡት እንዴ? ስለ ስራ ማለት እንዴ? ስራው እንዲሆን አይሆንማ ማረይ አይሆንም። አንቺ የምትጠሪው ስም
እንዴት ነው ያውራል? ምን ላድርግ እኔ መቼም ዝም ነው የምለው። እሺ ብዬ ነው በቃ ዝም የሚል አለ። በዝምታ እናሳልፋለን። ጭራሽ ዝም ነው የምትይው? ወይ ጉድ ፈላብኝ። በህይወቴ ለመጀመሪያ ጊዜ ዋናው ነገር ላይ ስለ ስራ የሚያወራ ሰው ጉድ ፈላብኝ። እሺ 9 ቁጥር የምትጠይለት ነገር ከዚህ ሰውዬ ነገረኛነቱን ይሳደባል፣ ይማታል፣ ገንዘብ ላይ ቋጣሪ ነው፣ ያዋርደኛል፣ ቆፍጣና አይደለም። ሁሌ እንትን በጣም ነው የሚለፈልፈው። ጫቅጫቃ ነው ነገር ነው እንደዛ። በቃ ነገረኛ ነገር ይነዝንዝሽ ውዴ ገንዘብ አለው እሱም ብዬ ነው ዝም ያልኩት። ይነዝንዝሽ ቢነዘንዝሽስ እናቴ ገንዘብ ያለው ሰው መነዝነዝ አለም። ቢገረፍሽስ ሰውየውን እንዳታሚ እዚህ ተቀምጠሽ ደፋ። ገንዘብ ያለ ሰው እንዳታሙ እዚህ ቤት መጣችሁ ቢገርፋችሁስ ምን ልታመጡ? ተገረፊ ያጀለ ይገረፋል። እሺ የት መዝናናት ትፈልጋላችሁ ከዚህ ሰው ጋር? ቢች ዳር አካባቢ፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ አብራችሁ ልትሆኑ? ሀገር ውጭ ሄደን ብንባል ቤተሰብ ላይ ነው ወስደው እንጂ ብዙ መዛ እንትን በቃ ከሀገር ውጭ ውዴ 4 በአውራቸው። እሺ ደምሬ እነግርሻለሁ። አውራቸው። እሺማ እሺ አሄይ ጋይስ ያ አማርኛ ናቸው የሚያወሩት ሁላቸው? ትግርኛ እንዳራላራ ንጉርም ታግራል። ትግርኛም አማርኛም ቀላቅለሽ አውሪ። እኔ እደምራለሁ ግን ብዙ እንዳታወሪ እሺ። ብዙ አልከፈልሽም። 3000 ከፍለሽ ልቤ ልጠቢያት። በታይ እግዚአብሔር በጣም ወድሽ። የሚወድማ ይጨምራል እኮ አይኔ እንድጨምሪ ሳይሆን የሚወድማ እየጨመረም አይዞሽ በርቺ ስራ ሊያጠንክርልሽ እያለ ደስ ይለኛል። እና ኢየሱስ ቢሆን ገንዘብ አይደለም ቢሆንልኝ ባረገልኝ እየገዛች እኔ እናት ወይ ከምትገዢማ ይቅሬው ሰው ሳመልሽ ቤታዬ ልትሰጥሽ ነው። አቸኩይ አትንገብገቢ። ኧረ እኔ ተንገበገብኩ ስትሰጠኝ ድረስ ወንድ መንፈስ ቅዱስ ወይ አያስፈልግም ነበር። እቺ ጉቦ ይመስላል። አሁን ጥሩ ነገር ከደረሰ ሰው ደግሞ በጉቦ እንዳይል መጨረሻ ላይ መስጠት አልነበረብሽም። እሺ ደርሶሻል። ምን መሰለሽ የደረሰሽ ቁጥር 46 ነው። ቆይ ትገባለህ። የደረሰሽ ቁጥር 46 ነው። ምን ይላል መሰለሽ? ስለማያምንሽ ከአንቺ ልጅ ወልዶ ማስቀመጥ ይፈልጋል፣ የትም እንዳትሄጂ። ባጭሩ አሁን ይሄ ሰው አንቺ አስተሳሰብሽ ገንዘቡን ዘርፈሽ መውጣት ነው። እሱ ደግሞ ያንቺ አየሽ፣ ሁለታችሁ መንገድ ላይ አልተገናኛችሁም። እሱ ደግሞ ስለም እምነት የለውም አንቺ ላይ አያምንሽም፣ በጭራሽ አያምንሽም። ከሌላ ወንድ ጋር የምትሄጂ ነው የሚመስለው። ይሄ ማለት ግን ከሰውየው ተለያይ ያልኩሽ አይደለም። እኔ ከጠራሹ የተደመረውን ነው የምነግርሽ። አይፈልግም፣ አንቺን አያምንሽም፣ ፍላጎት የለውም። እንድትወጪም እንድትገቢም አይፈልግም። ወልደሽ ስሩ እንድትቀመጪ ነው የሚፈልገው። በቃሽ ማሬ፣ በቃሽ። ውስጥ አብሰልሲው ወተሽ አውራዋለሁና እመለሳለሁ ከፍዬ። እሺ እኔ እናትሽ ከከፈልሽማ እናቴ 3ቴም ተመላለሽ፣ ቤቱ ያንቺ ይሆናል። እሺ ለምን ትደግሚብኛለሽ? ኧረ እኔ ቆይ ማሬ፣ እኔ እስከ በር ላውጣሽ። እሺ ሽኮሪና ወይ ጉድ! እኔ ግን እዚህ ባለ ሀብት እኔ ድንቅ የሚለኝ ነገር አለ። ተረኛ ታስገቡልኛላችሁ። ባለ ሀብቶች ይቆጣሉ፣ ጫቅጫቃ ናቸው። ለምን በዱላ አይገርፍሽም እንዴ? ሀብታም እኮ ነው ይግረፍሽ እንዴ? ለማንም ኪንታሮ ቂጡ ላይ እስኪያበቅል ድረስ ድንጋይ ላይ አስጥቶ ስንቱ አይደል እንዴ? አንቺ ከካም ጉጭ አወጣሽ እያለ የሚለክፍሽ ባለ ሀብት ቢገርፍሽስ? እኔ ባለ ሀብት ላግኝና ቁጣን ግረፈኝ እያልኩ ነው ጀርባ የምሰጠው። አንዳችሁ እዚህ ቤት ባለ ሀብት እንዳታሙ። የመጣው ሁሉ ባለ ሀብት ያማል። ቀጣይ የወሎ ፈረስን አስገቡልኝ፣ ሚሊዮንን አስገቡልኝ። እስኪ ሚሊዮንዬ ግባ። ብሽንን አድርገህ ሰጥተኛል። እንክብካቤ ያለ ሚሊዮንዬ ማሳጅ ማድረግ ትችላላችሁ። ለምን ዳጎስ ያለ ተሰጥቶኛል። ማሽቃበጥ መብቴ ነው። ኮይን ከጨመራችሁ ማሽቃበጥ እችላለሁ። ሚሊዮን ግባ። ማራማይት የኔ እናት ሚሊዮን እንዴ ከፍለዋል እኮ ሀብታም እኮ ቀልብ የለውም። ኧረ ሚሊዮን ግባ። ይኸው ጋይስ እኔ እየጠራሁ ነው። ሚሊዮን ግባ እንዴ ማራማይትዬ ውዴ፣ አንቺ እኮ በቅርብ ነው የተለያየሽው። ሚሳሜ ላክሽው ሌላ ያሽ እንዴ ውዴ እንዴ ማራማይት በቅርብ እኮ ነው የተለያየሽው እናቴ። ሌላ ላይ ጉባሽ ወይንስ ተመለሳችሁ? እኔ አያውቅም ጋይስ። መቼስ አንቺ ሾካካ አትበሉኝና እኔ ወይ ሚሊዮንዬ ናግባ፣ የኔ አባት ናግባ። እኔ የምላችሁ ውዶቼ አሁን ማራማይት በቅርብ አይደል እንዴት ተለያየችው? ተመለሳችሁ እንዴ? ወሬ አይደበቅ መቼስ። ሰላም ጤና ይስጥልኝ። እንዴት ነህ? ቤታዬ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ስንት ነው የከፈልከው? ዝም ለማወቅ አይደለም። ዝም ነው
እኔ ምንም ሐሜትም የለኝም። ዝም ብዬ በቃ ሰላም ለሆንሽ ሙቀን ለሰላምታ ወይኔ ወይ ምሰጣየሽ ደግ ሰዎች አሉ። ኧረ አምላክ የሰጣለ ደው አሁን ተመልክታችሁታል። እንዴ ሰላም ልልሽ ነው። አፉ ላይ ራሱ እንዲማር ነው የሚዘንብ መስለው። እሺ እንዴት ነው ሚሊዮንዬ? ደህና ነህ? ደህና ነኝ ቤታዬ። ሰላም ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት ነው አንተ ቤተሰብ ሁሉ ቀያ ሁሉ ደህና ነው? ሁሉ ሰላም። እንዴት ነህ? ደህና ነህ? የትላንትናውን አይቼ መስማም ሰደክም ነበር። ያረዲካ ግድጋ የከፈለ ሲደቅም ደስ ይላል እኮ የደቀመ ያምን የከፈለ ሲስቅ የሚያምር አሁን ስስቅ ሲያምርብህ ስትቆጣ ለምን አትገርፈኝም? ተራራቅን እንጂ ግራፈኝ ሁሉ ነው የምልህ። እንዳታስወርጅኝ ግን በፍጹም ከፍለሃል። ሰዓት አለ ከፍለሃል። ላውራ ከፍለሃል። ውዶቼ ለትዳር የምትፈልጉ ምን ካላችሁ አይ ቲንክ ሲንግል ለመሰለኝ አይደለ? አሮጊት ሚስት አለኝ። ወይ ሚሊዮን እየተወጣለቅ ሚሊዮን እያትወጣም ብዬ ነበራ። አሁን ትወጣለቅ ላይ አስገቡልኝ። ትወጣለህ ሚሊዮን አትወጣም ብዬ ነበረ። አልሞትኩም፣ በህይወት አለሁ። ሀሳቤን ቀየርኩ ጋይስ፣ በህይወት አለሁ። ቤታ ላይ ሀሳቤን ቀይሬያለሁ። ዳጎስ ያለ መጥቷል። ውዴ ብትቀመጥ ደስ ይለኝ ነበር። በተናደር ወይስ ከበሩ ሸኝ ብቻ ነው። እሺ ቻው። እሺ ቻው። የኔ አባት ቻው። ወይ በስመ አብ ቢቆይ ደስ ይለኝ ነበር ጋይስ። አይ እናቴ ብትቆይ ደስ ይለኝ ነበር። ሳቡልኝ ቢቆይ ደስ ይለኝ ነበር። አቤት አንቺ ግን ክፋትሽ ቤታ ልትሆን ይችላል። ክፋት አይደለም ጋይሴ፣ ምቀኝነት አይደለም። ግን በቃ አለ አይደለም የሆነ ከፍ ያለ ሰው ደግሞ ሲመጣ ማስተናገድ አለባችሁ ልጆቼ። የስራ ሁኔታ ነው። ላኩልኝ የከፈለችው ነው። ቤታዬ አሁኗን አስገቢያት፣ ተንከባከብሽ። በደንብ ነው እንከባከባለን። ይተውልኝ ሳቧት እስኪ ሞዴሬተር አርሱ ሳቢያት እስኪ መሴለችን ሳቧት በጓዬ ሳቢልኝ እስኪ አሁን የከፈለችው ውጦ ዝም ነው የምንባለው ቤታችን ከመዘጋቱ በፊት ሳቧት። ወይ ሳቢያት ነይ ግቢ እናቴ ነይ ግቢ። አቤት የከፈለ ደስ ወይ ሀብታም ግን ሲገባ ደስ ሲል ሽቅጥጥ ነው የሚያደርገው። ግቢማ ግቢ ከፍለሻል እኮ ግቢማዬ ከፍላለች ጋይዝ። የከፈለማ መግባት አለበት። ኧረ ሳቧት በእግዚአብሔር። ወይኔ እዚህ ቤት ግን ምቀኛ ነው እንዴት ሰበሰው? ወይ ሚሊዮንዬ እኔ አባት ሰው ተጠርቶ ቶሎ ካልመጣ መቼስ ያውን እኔ ጣርቻታለሁ። አልገባችም። ያ ማለት እኔ ቤቴን ንቃው ነው እኔን አለመውደዷን ተሳስታን የሰጠች ለዛ ሚሊዮን ይገባል ጋይስ፣ ሚሊዮን ይገባል ማለት ብትገባ ደስ ይለኝ ነበር። ሴትዮዋ ጣርተናታል፣ አልገባችም። ፊት ለፊት የቀረበው ሰው እኔ ቤትን የተመኘ መግባት ይችላል። ሚሊዮን ደግሞ መግባ የከፈለ እንደፈለገ መፈንጨት ይችላል። እላይ ላይ መሳደብም ትችላላችሁ። እርግጥ አርጉኝ ወይ ሚሊዮንዬ ግን እኩል አልከፈልክም ከሷ እኩል ይሁን 500 ትቀራለች ግን ይሁን ይግባ፣ ተመልሶ ይግባ ጋይስ፣ ይግባ ከፍሏላ የከፈለ ይገባ። ወይ ጄሪዬ አሽሟጭልኝ። ቆይ ጄሪዬ እናቴ ቆይ 500 ከፈል። ቆይ 500 የከፈላችሁ ጄሪዬ ቆይ እናቴ ወይ በስመ አብ ማንም ያሽሟጥጣው በሉ አስገቡልኝ። እንዳለ የሚከፍሉት ቶሎ ማሪን አስገቡልኝ። ቆይ 500 የከፈለችው እናቴ ደግሞ ነገችን ባጣ። ቆይ ማርዬ ጠብቂ ውዴ። ለምን መሰለሽ ነገ ደግሞ እቺን ባጣ እናንተ ብሽንን ያረጋችሁኝን ባጣ ደግሞ አሽሟጣጭም ከቤት ይቀራል። 500 የሰጣችሁ ያው አሽሟጥጣለሁ። 500 ለሁለታችሁን ጨምሬ ነው። እሺ ማሽሟጥጣ ወይኔ ጄሪዬ ቆይ እሺ ለበጓሪ የከፈለች እሺ አሽሟጥጬ ይደርሻል። ሰላም ማሪ እግር ምን ጣለሽ? እንዴት ነሽ? እግዚአብሔር ይመስገን። ችግር መፍታት ጀምረሻል ብሎ ልልፈታ ላስፈታው ችግር ወይ እናቴ በኔም የኔን ችግር የፍቅር ችግር ያለሽ እንዴ ያለሽ ውዴ። እኔማ መጨረሻቸው የፍቅር ችግር እንጂ ይሄ መቼ የትዳር ምናምን ችግር ነው እንጂ አለም ውዴ የራሴ ችግር የፍቅር ችግር ነው። አይውሽ ለምን ማሜት ከፈለች ማማት ትችያለሽ። አንቺ 2 ደቂቃ አለሽ ከፈለች ተማርከሽ እኔ ዋስው ነው 2 ደቂቃ የሰጠውሽኝ ራሱ እና ሀሜት ላይ ደረስኩት 2 ደቂቃ ነው በቃ የሚያውቁ እዛኛው ቦታ እንደኔ የሚሰሩ አሉ ምቀኞች ማለት ነው። እዛ ቦታ ላይ እንትን ሲሉሽ ሀሜት ሲያሳሙሽ ራሱ 1 ደቂቃ ራሱ አታሚ። እኔ ደግ ስለሆንኩ ነው 2 ደቂቃ እንድታሚ ያረኩሽ። እና ሀሜት ነው እንዴ ዛሬ ጣፈንታ አይደለም እንዴ? ጣፈንታ አለ አጫውትሻለሁ። እሱን ከፈለ እንዴ ከፍለሻል። ደስ ያለ ሁለቱንም እንሰራለን እኛ። ሀሜት 2 ደቂቃ መነካካት ነው ገብቶሻል። ቦርቀቅ ይሻላል። ኦኬ በቃ እና ጣፈንታ ይሻሻል። 5000 ኮይን ከፍለሻል።
ጣፈጥ እሺ 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 እናቴ እሺ እሺ ተንከባከባትኝ የወሎ ፈረስ ውዴ ተበልተሃል። ቁጭ በል እናቴ ቁጭ ዳጎስ ያለ ነገር የከፈለ ከ5000 በላይ የከፈለ ማሬ ትወጣለች። የዘራው ላይ ማርዬ አንቺ አሁን ለምሳሌ አንተ ከከፈለ በህይወት አለ አልሞትኩኝ ማርዬ ሐሳቤን ቅይር አደርጋለሁ ድንገት እና እንዳትደነግጪ እሺ። ውጣ ዝም እንዳትይኝ ወይ ኢየሩሳሌም 2500 ከፍለሻል። አረሳም ሂሳብ ቀጥ እናቴ ከኤ እስከዚህ ባለው ውስጥ ተናገሪ ማርዬ። ኤፍ ኦ እሺ 1 2 3 4 5 ስታቱ ከዚህ ይጀምራል። ኤፍ የሆነ ጊዜ ተሳስቷል። ቆይ 1 2 3 4 5 6 ኤን እና ኤም ነው ማለት ነው። አይቀናኝም። ኤፍም የሆኑ ኤፍ ይሻላል ትንሽ ማሬ። ኤም እና ኤን ከሲ ናቸው። አለባበሱ ኤፍ እንዴት ነው ውዴ? ቱታ ቀዝቃዛማ ቦታ ነው የሚኖረው። በይም ቱታ እሺ እሺ። የእድሜ ሁኔታው ከ24 እስከ 50 ውስጥ ባለው ውስጥ ነው። የኤፍ እድሜው ስንት ነው? ወይ ይዘላል እንዴ 65 ጌታው አባቱ ይድረስ። ለመጀመሪያ ጊዜ ከጣፈንታዬ አንቺ ገብተሽ ጣፈንታ ውስጥ ቁጥር የተጨመረ አንቺ ብቸኛዋ ሰው ነሽ። አላማ አለኝ ለዛ ነው ተንፈስከት አላማው ማንኛውም እናውቀዋለን። ደንግጠን ዝም ብለን ነው እንጂ 62 ስላሴዎቹ 62 8 ቁጥር ላይ ተቀምጠሻል። እኔ የምልሽ 62 ነው ያልሽኛ 65 3 ቀን ነሽ 5 ወይም 9 ቁጥር ጥንት ብሏል። ደስ ይላል ግን ሰው። እሺ ምኑ ወደድሽለት? ጸባዩን፣ መልኩን፣ ገንዘቡን አልጋ ላይ የረገጥሽ አትሂጂ ገንዘቡ። እሺ ገንዘቡ እናቴ እኔም እኮ ታውቆኛል እኮ ሰው ምን ይልሻል እንዴ? ሰው ምን ይለናል ብዬ እንጂ እኔም እኮ 65 ስትይ ታውቆኛል እኮ። መስኮት ጉድ እንዲሁ ሀብታም ግን ደስ ሲል ግን እሺ የተገናኛችሁት የት ነው? ቸርች ነው? መንገድ ላይ? ትምህርት ቤት? ስራ ቦታ? ጭፈራ ቦታ? የሰው ፕሮግራም ላይ? ሶሻል ሚዲያ ላይ የተገናኛችሁት? በሰው ላይ ተገናኛችሁት? አሬንጅ በሬጅ ይሄ ነገር አልቀረም እንዴ? ታድለሽ ሀብታም ሲሆን አልቀረም ወይ እኔ እናት እንዳይቀር ማንቻ ካፋው እናቴ የዘነበው ነው የሚባለው። ይሄ ሰው ፕሮግራም ላይ እሺ፣ ሰው ላይ ያገናኛችሁ። እሺ እኔ እናት እሺ፣ እናቴ እሺ። የሚወደው ምግብ ወይም ደግሞ የመጀመሪያ ቀን አብራችሁ የበላችሁት ከሱ ጋር ምንድን ነው? ቃቂ በጣም ነው ቃቂ የምወደው በእውነት። ጀሩሳሌም እየተቀመጨ እኔ እናት አልረሳሁሽም። በጣም ዳጉስ ያለ ከፈለቻት ብቻ መሞቅ አለበት። ገብቶሻል? ቅቅል ያስፈልገዋል። 65 አጥንቱን ምናምን ትጠግኛለሽ አንቺ ነሽ። አጥንቱንም ጠግኝኝ እያለሽ አንቺ ነሽ ያወቅሽበት። እሺ እኔ እናት ይሄ ይለፈኝ ማለት ትችያለሽ። አይ ይሄን እኔን አይመጥነኝም በፍጹም ቤታዬ ማለት ትችያለሽ። ከፈለግሽ ደግሞ መናገር ትችያለሽ። ቀጣይ ሳሪና ረጁ ካልገቡ እሷ ስትወርድ ጄሪን አስገባታለሁ። እነሱ ተዘጋጅተው ካልገቡ 10 ሺያቸው ይበላል፣ ይቀልጣል። አልሰማቸው ጨርሻለሁ። ይቅርታ ማሪ፣ የሆነ መግለጫ መስጠት አለብኝ። ሰው አንዳንዴ ከፍሎ ማለት ነው በፈለጉ ሰዓት መምጣት ይፈልጋሉ። ደፋር እየሩስ ጠብቂ ማሪ። በስር ከስር ስራ ሲመጣ ቶሎ ላጥላጥ ጠረጠረጌ ማስቀመጥ አለብኝ። የሙስ 500 ኮይን ማሽሟጠጥ የስራ ያለሽ ማሪ ማክበር አለብሽ። የአልጋ ላይ እንቅስቃሴያችሁ ከኤፍ ጋር ወይ አንቺ ወይ እሱ የምትሉት እማ እናቴ ማሚ የኔ አንበሳ መካሻዬ ማዕራይ አባ ዳዲ ቤብ የኔ ጀግና ቀስበል ዝም ማለት ምንም አታወሩ። ዳዲ ፊንገር ወይኔ ወይ ዳዲ እንደው ተሻሽለናል ግን ደስ ሲል ትንጎ ከማለት ተወጡ ዳዲ ወይ ዘንድሮ የምታይለት ነገረኛ ነው፣ ቋጣሪ ነው፣ ይሳደባል፣ ይቆጣል፣ ይነጫነጫል። ሁሉንም ደግ አደረገ። ሀብታም ነው ይሁን
ሁሉም ማለት ነው ወደድኩለት ሳስበው እሱን ይመስለኛል። በቃ እሰይ በሉ ጋይስ፣ እሰይ አደረግሽ በሉ። ሀብታም እንዲህ ሲያሰቃይ እሰይ ነው የሚባለው ጋይስ፣ እሰይ። አሁን ሌላ ምን ነው ቢታይ እንዴ ምን ነው የሚደበድብስ ቢሆን እሰይ፣ ደብዳቤ ሆነ እሰይ፣ ሀብታም ነው ይደብድብ እንዴ መጥቆ ነው እናቴ። መጨረሻ ላይ ተደብድበሽ ደብድበሽ ትወጫለሽ። ትታሰደ እና ካልኩሌት አደረጉም እኮ ሰው። የት መዝናናት ትፈልጋለሽ ከዚህ ሁሉ ነገር ባህሪ ካለው ጋር? ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ ክለብ ውስጥ ቤት ውስጥ በቂ ነው። ከቅቅል ጋር ቤት ውስጥ አንቺ ነሽ ያወቅሽበት። ቤት ውስጥ ወጪ አካባቢማ መጨረሻው ገንዘቡ አንቺ ተጠቅልሎ እናቴ ዘይሽ አውራቸው ከቤተሰቦቼ ጋር ድርምርምር አድርጌ እነግርሻለሁ። እሺ ይሞታል እንደምትይኝ ተስፋ አለኝ። በስመ አብ ወልደ መንፈስ ቅዱስ። በስመ አብ ወልደ መንፈስ ቅዱስ። ውይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንቺ 6 እና 4 እሺ፣ ዝም ብለሽ አውሪ። እሺ እኔ ደምሬ እነግርሻለሁ። ጥቁ እንዳይመታታብኝ 4 አሁን እንጂ ዝም ማለት አናፈርኩ። ኧረ ተጫወት እናቴ ሙት ብለሽው ሰውዬውን አይናፋር። ኧረ አይመጣውም። ጉድ ፈላ እንዴ! ቅብርብር አደረግሽው እኮ ባንዴው እንዴ! እውነት ነው እንዴ? ኧረ አይደለም። ኧረ አልሞተም አለ። አይሞትም ውዴ፣ እኔ አስቀምጠዋለሁ። አንቺ ሙት እንዲህ እንዳልሽው በፍጹም አይሞትም። ጀምሬ ማስተካከዬም ቢሆን ሰውዬው በህይወት እንዲቀመጥ አይ ችግሩ ካንቺ ጋር ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በጌታ በስመ አብ ወመንፈስ ቅዱስ። ዝግጁ ነሽ? አዎ። ይሄ የምትይው ሰው አሁን የምትጠሪው ሰው ማለት ነው ምኞትሽን ነው የነገርሽ። እንዲህ አይነት ሰው በህይወት ዘመንሽ ራሱ ገጥሞሽ የማያውቅ ሰው ነው ምኞትሽ። ወደፊት እንዲህ አይነት ሰው ኖሮ ጨፍጭፌ አጥፍቼ ንብረቱንም ሞርሰው ብለሽ እንጂ በህይወትሽ እንዲህ አይነት ሰው በፍጹም የለም። ወረቀቱ ላይ አሁን ያየሁት መጨረሻ ላይ 63 ላይ ነው የደረሰኝ። 63 ላይ የለም ምኞቷን የምትናገረች ነው የሚለው ምኞት ነው። በጭራሽ የሚገኝ ሰው የለም። ይኖራል ፋንታይን አይደለ? ወደፊት ይከሰታል ወይ? አዎ ወደፊት እኮ ምኞት ማለት ወደፊት ነው። ወደፊት አሁን ይሄን የተናገርኩ 63 ነው የሚለው ምኞት ወደፊት። ይሄ እንዲህ አይነት ሰው ትመኛለሽ፣ በህይወትሽ ይመጣል። መጨረሻ ላይ ይሞታል፣ ውርሱን ትወርሻለሽ። አራት ነው። ሌላ ምን ግን አሁን ላይ የለም። ምኞትሽን የተናገርኩ ይሆናል። ዋና የደረሳችሁ ሰዎች ይሄ ነው መጨረሻችሁ። ታው ደረኔ ከበርሸንሻል ካልሞተ ጌታ በአደባባይ የለም ውዴ፣ የለም ቢኖር ደስ ይለኛል። ምን ነው ቤታይ፣ ምን ነው ለሷ ሲሆን ትላላችሁ። ይሄው አልዋሽም። 63 እኔ እኮ ከጽሁፍ ውስጥ እኮ ነው እያነበብኩ ማውጣት። 63 መጨረሻው ምን ይላል? 63 የደረሰ ሰው የከፈለ ማን ነው? በጓግቢ አቤት የበጋ አመት ነው። ማርዬ እናቴ ይቅናሽ፣ ግን ይቅናሽ ወይ ይቅናሽ ሳለ አረ ተደራርባችሁ አታስቡ። ቆይ ጀሩሳሌም ብቻ ከፈለች ብቻ ፕሮፋይሏ ሌላ ነው። እጣ ፈንታ ጀሩሳሌም አንቺ ከፍለሻል? ያ እርግጠኛ ነሽ? ፎቶሽ ተለወጠብኝ። ቆራ ቆይታችሁ አውጪ ልጨርሳት የከፈለች እንዳት ምን ነው ቤቴን ባዶ ሆና ልታስቀሩት ነው እንዴ? ከፍለው እንዳይከፍሉ ነው እንዴ? ከፍላለች እንዴ? የከፈለ ሰው አስገቡ እንጂ ምንድን ነው ጉዱ? እመንም ዘ ቁጭ በይ እሺ። በጓዬ ዳጎስ ያለ ከፍላለች። ገባሽ? አሁን አንቺ ጀሩሳሌም ስንት ነው የከፈለችው? ሰሊም ነሽ አስገባሻል። ጀሩሳሌም ስንት ነው የከፈልሽውማ? እኔ 2500 ለምንድን ነው የከፈልሽው? ለሀሜት ነው ለዕጣ ፈንታ? ቆይ መጀመሪያ ላስተማርሽ ደስ ያለሽን ዕጣ ፈንታ ባይ ዘ ወይ መጀመሪያ ነውና ደስ ያለኝ እንድትጨምሪ ነው የምፈልገው ውዴ። ይኸውልሽ የዚህ ላይ ጉድ ልንገርሽ። 500 ኮይን ከሰጠሽ አሽሟጥጣለሁ፣ አንጓጥጣለሁ። 2000 ኮይን ከሰጠሽ ሀሜት ነው 1 ደቂቃ ታሚያታለሽ። እኔ ስለሆንኩኝ እሱንም ማለት ነው። 2500 ከሰጠሽ 2 ደቂቃ ታሚያለሽ። 3000 ኮይን ከሰጠሽ ዕጣ ፈንታ ይደረግልሻል። 4 ነጥብ የገዛሽ እማ እየገዛሽ እንደ ቆየሽ ጄሪዬ። ያ ግን ቆይ በጓን አናግራት አይሻል? እሺ አናግራታለሽ። እስከዛ 400 ኮይናን አስቢባት ውዴ። በጓ ቀጥይ። ዕጣ ፈንታ ነው ምንድን ነው? ዕጣ ፈንታ ኦኬ። ስሜ ቅብርራ አጥቢያ ተከፍሎልሽ እኮ ነው የገባሽው። እንድትቀባረሪ ማንም አልፈቀደልሽም። ታው ከፍሎልሽም ገብቶልሽ ልብሽን ጢም አድርገሽ ቅብርራ አድርገሽ አታውሪ። በስነ ስርዓት አውሪ። ወይ ጀሩሳሌም ይገኔና አራስ ወይ አስፈልግም ነበር ሰጠሽ
ምን ሰጣች በጓ ሰጣች በቃ ተቀመጪ ወዲህ ምን ታርገሽ በጓ ተቀደምሽ 5000 ነው ይተሰጣላ ሶሪ ሰጣችሁ ነበር ስሙ በሰው ብድር የምትገቡ ሰዎች ብዙ እንክብካቤ የላችሁም ይቅርታ ከባለ በራሳችሁ ያወጣችሁት ገንዘብ ሲሆን ማሳጁን እንክብካቤው ምናምን ያለው አንዳንድ ሰው ከፍሎላቸው የገባችሁ ሰዎች በመሀልም ላስወጣችሁ ይችላሉ ቴንክ ዩ ቀጥይ በጓ እንዳላየሁም ጎንበስ ብዬ ነበረ እሺ ከኤስ ከዚህ ባለው ውስጥ ንገረኝ ኢ ኦ ኢ 1 2 3 4 5 ኢ እዮ እንዴ ውጪ የዚህ ቤት ግረስታችሁ እኮ ነው የምሰጥሽ ምን ሆነሽ ነው ኦኬ አተመናጭቂ አረ ውሸት የለም ኦኬ ለቃል በማል ጨዋታ አለ ዝም ብዬ በማል እንድንጫወት ብዬ ነው ውዴ ዝም ብዬ በማል እንድንጫወት ብዬ ነው እሺ አለባበሱ ፈጠን በይ እሺ አለባበሱ ቲሸርት በጂንስ ኦ አንድ ቲሸርት ወይማ 1 2 3 4 5 5 ቲሸርት በጂንስ እሱ ይሻላል ተመስገን ለመጀመሪያ ጊዜ ቲሸርት ስንቱ የመጣው ነው አንዴ ቱታ ይለኛል አንዴ ቁንጣ ይላል አረ በስመ አብ ወልድ መንፈስ ቅዱስ 5 ቁጥር እድሜው ከ24 ቴንክ ዩ አመሰግናለሁ እንዴ ውዴ እየሸቃቀልሽ ነው ማሬ ጥሩ አድርገሻል እሺ 35 31 ኦኬ እሺ 1 2 31 78 እንዴ ኧረ እባክሽ ተይ ግን በልኩ የረበል ሰምቻለሁ እንዳይሳሳት ተረባክ እሺ ተረጋጊ ወይኔ በጓ ተረጋጊ እናት አለ ምኑን ወደድሽለት ብዙ ነገር ነው ግን ስንት ነው የሚባለው እሺ መልኩን ጸባዩን ገንዘቡን የገንዘብ ችግር የለብኝም ጸባዩን ማን ነበር ስለታከለ ነው ዋው የገንዘብ ችግር የለባትም በጓ ዋው እናቴ የት ተገናኛችሁ ወይ ዘንድሮ የት ተገናኛችሁ እንዴ ዘርዝሪልኛ ራሴ ማል ነው ውዴ አልከፈልሽማ እንዴ ከፈለ ብቻ ነው የሚዘረዘርለት ማርያምን እና ተከፍሎልኛል ማለት ነው እሺ ቸርች መንገድ ላይ ትምህርት ቤት ስራ ቦታ ጭፈራ ቦታ የሰው ፕሮግራም ላይ ሶሻል ሚዲያ ላይ ወይ ዘንድሮ የሰው ፕሮግራም ላይ ወጥ ስትቀምሺ ቴንክ ዩ ድሮም እኮ ከዛ ውጭ ትገኛለሽ የሚወደው ምግብ ወይም አብራችሁ የበላችሁት ሽሮ በየአይነት ጥህሎ ክትፎ ገንፎ በርገር ሻይ ክትፎ አዮ ሽሩሩ በጌ ሽሩሩ ባይታይ ሽሩሩ እሺ ይሄንን ይለፈኝ ማለት ትችያለሽ በጓ ይለፈኝ ማለት ትችያለሽ እድሜሽም ላይደርስ ይችላል እዚህ ላይ የአልጋ ሁኔታ ላይ እንዴት ናችሁ ምን እያልሽ ነው የምትጠሪው እናቴ ዘርዝሪልኛ ምርጫ ወይ ጉድ ወይ ዝርዝር እንደ አንቺ ምን አይነት ክፉ ሴት ነሽ ግን ማለቴ ሌላዎቹ አምስት ይዘርዘር አንቺ እዚህ ቁጭ ብለሽ የምትይ ሴትዮ ሌላ ዘርዝረው ሙሉ እንድደም እሺ ለካት እማ እናቴ የኔ አንበሳ መካሻዬ አባ ዳዲ የኔ አንበሳ ወይ ደግሞ ቅድም ውልንጌ ብዬ ነበረ ወደኛ ዘራፍ ነው ለካ እሺ የት መዝናናት ትፈልጋላችሁ ከኢጋ ቢች ዳር ቤት ውስጥ መንገድ ላይ ክለብ ጭፈራ ቤት ኦኬ ዳንኪራ ቤት ድንጋይ ነው የሚቀመጠው ውዴ እሺ የምትጠይለት ነገረኛ ነው ስቁንቁን ነው ይሳደባል ይማታል አልጋ ላይ ሰነፍ ነው ያዋርደኛል ፈጣጣ ነው አረ ሁሉም የለም እዚህ ላይ እንዴ ውዴ ግድ ይላል የሰው ልጅ ባህሪ ያለ ነው ወይ ነገረኛ ይሆናል ወይ ይነጫነጫል ነገረኛ ነው ይነጫነጫል ይሳደባል ይማታል ያዋርዳል አልጋ ላይ ድምሩ ላይ ታዲያ ትክክል ካልመጣ በእኔ እንዳታሳቢ ይለፈኝ ሰምታችኋል እስኪ ማርያምን የለም ስሙኝ ጋይስ ደምሬ ይሄ ይቅር ቀርቷል ደምሬ ተሳሳተ አይመለከተኝም አውሪያቸው ሰዎቹን 5 10 እና 8 18 ሲሎንዬ ቤትዬ ቴንክ ዩ ሶ ማች በጣም ነው የማመሰግነው የኔ ማሮች የኔ ፍቅሮች ቴንክ ዩ ሶ ማች
እኔ ማር ሲዶን እየመጣኩ በውስጥ ነው እኮ ጊፍት ልስጥልሽ ግቢ ያለችኝ። እንደዚህ አይነት ፋሚሊ ይኖራችሁ። ስሚ ቴንኪው አመሰግናለሁ። አሉባልታ አልተጠየቅሽም። ይፈይ አውሪያቸው አልሻ። ኦኬ ደርሶሻል 58 መጥፎ ወይ መድኃኒዓለም 58 ደርሶሻል። አልጋ ላይ ትመቸዋለሽ ግን አይወድሽም። የት አባቱ ሄዳል? ዋናው መመቸቱ ነው። አልጋ ላይ ትደይዋለሽ። ዋናው ነገር ላይ ትደይው ግን አይወድሽም። ምንም ስሜት የለውም። እንዴት ስሜት ሳይኖረው እንዴት አልጋ ላይ መጫወት? ወንድ ልጅ እናቴ ኩስ ብትይ ይቆማል እንጂ ምንም ፍቅር ለትዳር አይፈልግሽም። ግን ዋናው ነገር ላይ ለሚፈልግሽ ወጣሽ ውጪ እናቴ ውጪ። ድሮም ኖረሽም አልጠቀም እንዴ አግኝተሽ ነው እንዴ? ስንቱ አለ ልፍስፍስ። ጀሩሳሌም ስንት ሺህ ነው የሰጠሽው ውዴ? ረሳሁት ቤትዬ። ሀብታም ይረሳል። ጆን ዳንኤል እንዴት ነህ? ማስጠንቆር ማስደገም ከፈለክ አለው እዚህ ቤት ስራ ጀምረናል። እሺ እናቴ ጀሩሳሌም ይሄ እኔ ፍቅሬ ነኝ ስትሰጥ 3000 ነው የሰጠሽው ወይ ላሽቃብጥልሽ? አታሽቃብጪ። እሺ 3000 ነው የሰጠሽው? ነው አይደል ነው 3000 መሰለኝ። አትፍሪ ለሳውኝ ከከፈልሽ ቤትሽ ነው 3000 ነው የከፈለችው። እሺ ቤታይ አይ ቲንክ አይ ዲድ አው እሺ አይ መሰለኝ ሀሜት ነው የምትፈልጊው? ጣፈንታ አለቀ እንዴ? ፕሮግራም አለቀ። እናቴ አንድ 4 ሰዎች እንቀበላለን አለ። ስንት ሰዓት ነው አሁን? ስንት ሰዓት ወይ? አለን ሰዓት አለን ትንሽ ሰዓት አለን። አንድ 10 ደቂቃ አለን አሉ 10 ሺህ የከፈሉ በዱቤ ያሉ እነሱ ካንቺ በኋላ ይጠራሉ። እናቴ አልፏል። እሺ ከዚህ ባለው ውስጥ ንገሪኝ። እዚህ ሰላሲዎቹ ምን አስደነገጠሽ? እሺ ይሄ መጨረሻ ቁጥር ነው። አለባበሱ እናቴ አለባበስ ቲሸርት በጂንስ ቲሸርት በጂንስ አይ ሰማሻ ቅድም የተቀባበረ እኔ ምንሽ በጓን ነው እንዴ የተመኝሽ? ቅድም በጓ ቲሸርት በጂንስ ስትል ሰምቻለሁ። እድሜው ከ24 እስከ 50 ውስጥ ባለው ውስጥ ከ24 እስከ 30 እንዴ እማ በሬዲዮ ጣቢያ ነው እንደዚህ ቤት ስትከታተል 26 ሺህ እንዴ 26 እሺ አንድ ቁጥር ተቃሽ በስመ አብ ምን ነው ምኑን ወደድሽለት? ጸባዩን፣ መልኩን፣ መላጨላውን አልጋ ላይ አንበሳን ያርበደብዳል። ቁፍጥንናውን፣ እንክብካቤውን ዋው ይንከባከባል። በጣም በእርግጠኝነት ብዙ አመት ከሀገር ውጭ ኖረዋል። ሀገር ውስጥ ያለ አይደለም። አይ በጣም ያስታውቃል። እኔም ድሮ ማውቂያል። የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ? የት? ቤት እንግዳ ነበረ። ቤት ድግስ ነበረ። እሺ ንገሪኝ እንጂ አብራሪልኛ። እንግዳ ነበር እኮ ድግስ ነበረ እና በጓደኛ መጣ። ጓደኛ በጓደኛሽ ጓደኛ ቤት መጥቶ ኦኬ ገባኝ። ቤት ውስጥ ወይ ጉድ! የሰውም እንደ መንገድ ላይ ምኑ ላይም ይገናኛል። ያንቺ ይሻላል። ቤት ውስጥ ስንት አውደዳ ያለ። ምንድነው አብራችሁ የበላችሁት ቤት ውስጥ የዛን ቀን? ጥብስ ስትል እንደ ልቤ ስትነኝ ጥብስ በጣም ነው የምወደው። በእንግዲህ የምትጠይለት ነገረኛነቱን ነው። ይሳደባል፣ ይማታል፣ ያዋርዳል። ቆፍጣና አይደለም፣ ይነጫነጫል። አልጋ ላይ ሰነፍ ልፍስፍስ ወራዳ ነው። ምስኪንነት ያበዛል። ጌታዊ ትዕግስቱን ስጠኝ አምላኬ። የምትጠዩ ነገር ተብሎ ምስኪንነቱን ያበዛል እንዴ? የምትጠዩ ነገር ላይ ከሱ በቃ የሚያስጠላሽ ይሄን ነገር ቢያስተካክል እኮ በቃ ቆፍጣና መሆን አይደል እንዴ? ምስኪን ስትሆኝም እኮ ሲበዛም እኮ ልክ አይደለም አይደል እንዴ? ልፍስፍስ ነው በሚለው የሚያዙ ያዡሽ ይልፈሰፈሳል። ልፍስፍስ የት መዝናናት ትፈልጋላችሁ? ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ ወይስ ክለብ ውስጥ መጨፈር? ከሀገር ውጭ። እሺ ኧረ ቴክ ዩር ታይም ችግር የለውም። ከሀገር ውጭ አላት። የመጨረሻው ነገር
እማ እንለፈው ወይንስ ትልንገር? ለፊው አስቤዋለሁ። መጣኝ እኔም እንዴት ታውቆኛል እኮ ልብሽን አንብቤ ነው ከሁኔታሽ አልፌያለሁ። ድምሩ ላይ ቢዛባ በእኔ አይደለም። እሺ አውሪያቸው ልደምር። አውሪያቸው ደምሪ ወይ ጉዳይ አውሪ ምንድን ነው የማወራው እንዴ? ደስ ያለሽን ፎሎ አድርጉኝም በደስ ያለሽን አውሪ። እሺ ጋይ ደስ ይላል። ድምኔ ዝምታ ፎሎ ማድረግ ከፈልጋችሁ ፎሎ አድርጉኝ፣ ካልፈልጋችሁ ተውት። ባልየው በላይ ነገረኛ አንቺ ነሽ ለካ። እውነትም በአንቺ ውስጥ ባልሽን አየሁት። ባልሽ ውስጥ ማን ገባ ማለት ተመጥቻለሁ። ወይኔ ጌታ ሳይከፍ ድጋሚ ሳይግማት ሳይከፍሉ እዚህ ቤት አታስገቡ ብያለሁ። ሳይከፍላለች ማነሽ ልቤ ቀጥል የለው ተጽፌ ከፍዬ መቼ ተስማሙ። እኔ አሁን እንደገባሁትኝ እንዳለ የከፈሉትኝ እየገቡ እንደው አሁን የመጨረሻ ሰው ጀሩሳሌም ላይ ልወጣ ስል አንድ 5 ሰዓት ስከፍ ያላየው ከነጋ የትናንቱን የምረጁም ልናማ ነው የመጣ ነው። ሁለታችንም እንዳስልሽ ቆይ ለሁለት ከፈያ እንዴ አሁን ደግሞ 3,000 ቆይ ከየት አምጥተን ወላረጁ ወላረኝ የለንም። ምን ጆይን ስትል አይቻለሁ። ትክፈልላችሁ ልናማ ነው እንዴ? የትናንቱ ጽፍሽ እኮ የትናንትና ምሳሌ ዛሬ ቁርስ ይሆናል ወይ? ትናንትና ሳሪዬ ምን ብዬሽ ነበረ? እስኪ እንደው እዚሁ የሚመስልሽ ነጋልሽ። ኧረ ተይ አልኩኝ። በሕግ አምላክ አልኩኝ። የሚሰማኝ አጣውልኝ። አራጁሽ ትግባ በፈጠረሽ ምን ከፈለ ጭራሽ አከበል እኔ ቤት ማን ናችሁ? ልናማ እንዴ ቤትሽን ከፍተሽ ቢያውልሽም እንዴ ቤትሽን ትከፍቺና ጀበላ ታስቀምጫለሽ ከነሲልሽ እዚህ ጋር ዳጣሽን እዛ ጎመንሽን ደርድረሽ ማማት ትጨሽ ማን ያዘሽ እንዴ? እኔ ራስ ወክላችሁ እንዴ የምታሙት ማን ናችሁ? ቤት ታያቸው ይሙበት እባክሽ። ኤው ከፈለችልን ለራጁና ለኔ ከፈለችልሽ ወይኔ እናቴ ተከፈለል ውዴ ረጁ በዛብኝና ጀሩሳሌም ምንም ሳስተናግድ በዛብኝ ታውቂያለሽ። ጭንቅላቴ ለዛ ነው እንዴት ለሽታቢያት ከፈልን ለረጁ ከፈልን ግቢ ራጁዬ ግቢ እናቴ እንዴት ናችሁ? ጀሩሳሌምዬ ቆይ የልጅቱን ልጨርስላት መጨረሻዋን። ቆይ የመጨረሻው እጣዋን ልንገራት። ጀሩሳሌም አለሽ? አለሁ እናትዬ ይቅርታ ስራ መጥቶ እኮ ነው ብሽንሽን ያለ ስራ። ቤታችሁም ትግባ አንድ ላይ ነው የምናማው። ማናሽ ያው ደግ እቻውን አትገባም ግን እንዲሁ ስለምትወደኝ የሰጠችኝ ዘዴ ልስጥሽና ታለ ማን ትግባ ነው ያልሽው? ማራ አልሰማሁም። ማርያምን አልሰማሁም። ዩ ትግባ ጁም ልታማ ነው። ጭራሽ እጅሽ ቆይ ተከፈለላችሁ ለሁለታችሁ እንጂ ጭራሽ ሶስተኛ ሰው ልታስገቡብኝ ነው። ትክፈል የከፈለ መግባት ይችላል። ቤት ታጌት አሁን የሚሉሽን ልጅ ሳትከፍል እንዳትገባ እባክሽን። አንቺ የዋ ስለሆንሽ ልብሽን ሊወስዱት ነው። እንዳትከፍል እሺ ካልከፈለች አትገባም። እሷ ደግሞ ከከፈለች በእርግጠኛ 4,000 ኮይን ቴንክ ዩ ውድ 4,000 ኮይን ሰማሽኝ? አነቀሽ አይደለ ሳሪዬ? የጁ ለምን ጨመረ? የጨመረበት ምክንያት 3 ስለሆናችሁ። ወይ ጉዴ! አዎ ሙኒትን ሰማው። አሃ ተደራይታችሁ ላይ መጣችሁት። ሙኒትን በጆሮ ሰምቻለሁ። አብረን ሙኒትን ሰምቻለሁ። ምን አለ? ሙኒት መቀነስ አለበት። ሁሉም ታቆነ የሚያሟትኝ እሱን እናወራበታለን። ወይኔ ጀሩሳሌምዬ ረሳሽኝ እኮ በእናትሽ። አልረሳሁሽም ውዴ፣ እየደመርኩ ነው ሂሳብ ዜማ ባለቤትሽ ወይም ደግሞ ወደፊት ለምኞት የምታስቢው ሰው አይወድሽም ውዴ። ፍቅር የለውም ላንቺ ፍቅር የለውም፣ ግን እያስመሰለ
እየተከታተለ ነው እናቴ። መልክሽን እየተጠቀመብሽ ነው፣ ውበትሽን እየተጠቀመብሽ ነው ያለው። ቆንጆ ስለሆንሽ ውበትሽን እየተጠቀመ እንጂ ምንም ፍቅር የለውም ውዴ። ከአንቺ ውጭ ሌላ ሴት ጋር ይሄዳል። ሶሪ ማዬ። ወይ እሺ ኢየሩሳሌምዬ ውዴ፣ መልክሽን እየተጠቀመ ነው፣ ውበትሽን፣ ቁመናሽን። ሌላ ውደጂ ውዴ። ይቅርብሽ፣ ይሄ ሰው ይቅርብሽ። ምንም የሚጠቅም አይደለም እናቴ። በሌላ ቀን ነው ከፍል አድርገሽ ትገቢያለሽ። ይመችሽ። ቻው ውዴ እናቴ። ቆይ እስከ በር ልሸኝሽ። ወይ ጉድ! ዛሬ ቤቱን ስትፈጅ እንዳታድር። ሰላም ጤና ይስጥልኝ። ወይ ከፍለ የገቡ ረጁና ሳሪ፣ ቆይ አንዴ ተረጋጉ። ከፍለናል ብላችሁ እንደልባችሁ። ወይ ምን ነው አነሰ? ወይ ማነስስ የለም። ኧረ በስመ አብ ወልደ መንፈስ ቅዱስ። ቆይ አንዴ በትልቁ ሁሉን ቤታ ኧረ ቆይ አስተካክለው ነው። እንደዚህ ሆኖ ኧረ እንደዚህ ሆኖ ስላሴ ፍለ እሺ፣ ህግን እንዳትጥሱ። ከፍላችኋል። ሙኒ ከፍላለች። አልዋሽም። በአደባባይ ነው ተከፈለ። 3,000 ኮይን ተካፍሎላችኋል። ፊውቸር ሲቲ ነው ከነ ሂሳብ አውቃታለሁ። 2 ደቂቃ አላችሁ። 1 ደቂቃ ረጁ ትጠቀማለች፣ 1 ደቂቃ ሳሪ ትጠቀማለች። በሉ እንዴ እኛ ቡና እያፈላን ነጠላ እየቋጨን ነው እኮ። እስኪ ክፈችዋ። መኪና ውስጥ ያላችሁ ይመስላል። ረጆቹ እንዴ የኔንም ረጁ ክፈች እንጂ እንደው ቲክቶክ በቃ ከፈልን ብላ ትናንትና 10,000 ኮይን እኮ ተጽፌ ነበረ እንዴ። ሳሪዬ እስኪ ጥያቄ ልጠይቅሽ። ትናንትና የበላሽው ቁርስ ማለት ነው ለዛሬ ቁርስ ይሆናል? አይሆንማ፣ ደግመሽ ትበይዋለሽ። ተከፈለበት ውዴ። መብራት ተከፈለ፣ የስልክ ተከፈለ፣ ሁሉ አለቀ ውዴ። ተከፋሪ ደቂቃችንን እንጠቀም በቃ። አቤት ረጁ፣ እኔ እንዲህ አይነት ሱስ ወድ ወይ ረጁዬ፣ እንዴት ምን አይነት ለአንቺ 1 ደቂቃ ጨምራለሁ። ለምን መሰለሽ? የወሬ ጉጉትሽ፣ የሀሜት ጉጉትሽ ደስ ሲል ቶሎ እናውራ ስላልሽ 1 ሰከንድ ትንሽ 3 ሰከንድ ትንሽ ጨምራለሁ። እሚ ውዴ፣ እሚ እናት አለም እሚ ከፍላችሁ ማማት የተፈቀደ ነው። ስም ግን ፍታሙ 3,000 ኮይን ስለሆነ ረጁዬ ልንገራችሁ ህጉን ማለት ነው። የቤቴን ህግ እንዳትጥሱ ፕሊስ። ስለምንተዋወቅ ብቻ በጉቦ እንዳትሄዱ። አንደኛ የሰው ስም መጠቀስ አይችልም። የሰው ስም ከጠቀሳችሁ ዳጎስ ያለ ኮይን መጨመር አለባችሁ። መብታችሁ። ከዛ ግን እንጠቀማለን አይደል? ስሙን አንጠራም። ኮድ እንጠቀማለን። እንዳትጠሩ ኮድ እንደፈለጋችሁ ኮድ መጥቀስ ትችላላችሁ። ስም ከጠራሽ ዳጎስ ያለ ውዴ፣ እሺ ትከፍላላችሁ። ሂዱ። ዛሬ እንደ ሀሳብ እየተቀባበልን ብናማስ አንዴ እናት ለሁለት የገባችሁት መቼ? 2 ደቂቃ ስጭኝ። እየደረስኩ ነው። አንቺ እስከዛው ነው ውዴ። 2 ደቂቃ ማለት 5 ሰው ነው የሚያስተናግደኝ። ጭራሽ ቤታ አቤት ወይዬ ይኸውልሽማ ቤት ትግባና በደንብ እናማለን። አሁን እኮ አልገባሽም እናቴ ይረዱዬ። ትናንትም ዛሬ ተከፈላል። ከፈልን እኮ እንዴ 2 እኮ ነው የተከፈለው። ቤት ትግባና በደንብ እንማ። እና እስከዛ ጣፋንታ ያለው ሰው አስተናግጂ። እኛ ዝም እንላለን። ሙኒት ጣፋንታዬን ከፍዬ ላሳዩ እያለችሽ ነው። እናቴ አንቺ ገራገር ሴት፣ አንቺ ደግ ሴት። በዚህ ነው ሙኒት። እኔ ስራዬ ክፍት ነው ሙኒት። ሁለቱንም ነው የምሰራው። ሀሜቱንም እጣፋታ ነው። ቤታዬ ለሙኒት ይላት ግን መክፈል አለባት። ኧረ ጋይስ ይደብራል። ችግር የለውም ሙኒት አታስቢ፣ ችግር የለውም እናቴ ከፋይ፣ ችግር የለውም አታስቢ። እሺ 2 ደቂቃ ጋይስ፣ ቤት እስክትደርስ ድረስ እንጠብቃታለን። ወንድምዬ ይከፍላል። ዛሬ ላንቺ ለ2 ደቂቃ የባከነው ወንድምዬው ጆይን ሲል አይቻለሁ። ትከፍላለህ? ሚኪያችን 2,000 ኮይን እነሱ የሚቀመጥ 1,000 ኮይን ለረጁ 1,000 ኮይን ለሳርዬ ክፈሉላቸው። 2 ደቂቃ ስራችን ባከነ ጋይስ፣ ስራችን ባከነ። እስቲ ወንድም ያክፋል። እኔ ትናንት 10,000 2,000 ኮይን የሚከፍልላቸው አለ። ወይ ጉድ! ስሚ ጭራሽ ሚኪ አበባ ትልካለህ እዚህ ቤት? ህግ ነው ጭራሽ አበባ። እናቴ ወደዛ የእንግሊዝ ሬሳዎች ላይ ሄድና ትከልበት። እኔማ ለፍጹም እዚህ ቤት አበባ። በስመ አብ ወወልድ ወመንፈስ ቅዱስ። ወጭ ጉድ! ቆይ ጋይስ 2 ደቂቃ ነው። እሺ 2 ደቂቃ ነው። እስከዛ ቤታዬ 500 ኮይን እንስጥሽና አሽሟጭልን። መርታችሁ ነው። ወይኔ የሆነች ልጅ 500 ኮይን ከፍላ ነበር። ስሟን ጠፋብኝ። ወይ እናቴ ቆይ ላሽሟጥልሽ፣ ረስቼው ነው። ማርያምን 500 ኮይን ሰጥታኝ ነበር። ቆይማ ወይ አለሽ እናቴ አለሽ።
ይሄው 500 ኮይንሽ እናቴ አመሰግናለሁ። 500 ኮይን ቅድም ከፈለችኝ ትዝ አለኝ ለማሽሟጠጥ። 500 ኮይን ከሰጣችሁ ማሽሟጠጥ ይቻላል። እንደፈለጋችሁ ከፍላችሁ መሳደብ አይቻልም። ወይ ሚኪዬ ነው አባት ሚኪዬ አንድ ቁጥር ጽፈ ቁጥሩ እንደፈለገ ቀለሙን እስኪቀይር ድረስ መጻፍ ትችላለህ። አትገባም ሚኪዬ ተቀብላለህ። ወይ ማራማይት አሽሟጥጥ ውዳሽ መቼስ ለጣፈንታት መጪ ማራማይትዬ በቅርብ ነው የተለያየሽው ለጣፈንታም ማትመጪ ኦቴ ወደ ጀርመን ያሉ ራጁ ክፋቺ ገብቻለሁ። አንድ አይልሽ አሁን 1000 ተከፍሎልኛል። ቤታው ለራጁ ኮሜንቲ አሁን አላየሽም? የሆነ ጊፍት ያለ ክፋቺ አሁን ውዴ ደርሻለሁ። እንማይባ እንደ የሆነ ጊፍት ተሰጠሽ እኮ አሁን 1000 ያክል ትልቅዬ ረቴቴቴ ረጁቴ እንዲሁ ታማኒ ጋኑጋ ለራጁ ተብሎ ኮሜንት ተጽፏል። አገረሻል ወንድሜ ወይ ዘንድሮ እንደ ህዝቡ ለሐሜት ተደራጅቷል። ሚኪ በልግባ ሚኪ ያባቴ ወይ ሲከፍሉ ግን ደስ ሲሉ እንደ ወንድ እያለ እንደ ነው እኛ የምናማው ይሁን በቃ ይቀመጣል። ምን ችግር አለ? ወይኔ አምራ እየከፈለችሽ ነው አንቺ እኔ ሳይሆን ቤታዩ ረጁ ቋንድ እኔ ለሐሜት ሳይሆን ቤታዩ ለምንድነው ቪዲዮ አልሰራሽ? ወቀስ አለብሽ። ፎሎ አርጉ ባያቸው ልጆቹ በጣም ይወቀሱ። አላየሁም፣ ማርያምን አላየሁም። ሚኪ ጥግ ላይ ተቀምጠለ ምን ዚያል ቪዲዮዎች ፎሎ አርጉ ባያቸው። እሺ በማቃሽ ነገር የለም እንዴ? የተከበራችሁ የቲክቶክ ማህበረሰቦች ሚኪ ወንድማችን እኔ ስለከፈለ አይደለም፣ ቤታዬ ስለተከፈለሽ ታሽቀብጫለሽ ስላላችሁ በፍጹም ስለከፈለኝ አይደለም። ሁላችሁ ሚኪን ፎሎ አድርጉትኝ። 17000 ሰዎች አላችሁ እዚህ ውስጥ ፎሎ አድርጉት እባካችሁን። እኔ ክፍያ ምናምን ፈልጌ አይደለም፣ ከይቅርታ ጋር ፎሎ አድርጉት ወንድማችን። በመሀል እንናገራለን ጎበዞች። ጊፍት እንዳሰጧቸው ለማንም ሰው ጊፍት እንዳሰጡት ጊፍት ማገድ አለብን መሰለኝ። ምንም ቆይ ተረጋጉ እንጂ ሳሪ ለረዱ አንድ ሰው ጊፍት እንዳይሰጥ፣ አንዳችሁም ጊፍት እንዳትሰጡ። ሚኪን ብቻ ፎሎ እያደረጋችሁ ጊፍት የሰጣቸው ይነቀላል። ጊፍት ከሰጣችኋቸው ይነቀላሉ። እኔ በቤቴ ተቀምጬ እነሱ አይሸቅሉ። ትናንትና ሰምቻለሁ ያልሻትን ሳሪ እሙ በሉ ሰምቻለሁ። ሽቅልቅል እናደርጋለን። እዛም ሄደን ይክፈሉን እና ያርገኝ እሙ እንጂ እንዴ እኮ እናውራ። አንቺ ምን ታርጊያ? እሺ ወይ እኔ ማብሬ እኮ ሆቴል ነበር። እሺ ያራ የሚታረጋለው እሙ በይውዴ እኔ ስወጣ ታማላችሁ። ትንሽ አንድ ደቂቃ ስጡኝ ወንድሜ። አዎ ቤታይ የሆነች ልጅ እንከፍላለን። ልጆቹ የሚገርምሽ አንተ ፎሎ አድርጉ ስለማትል ሊሞላልን አልቻለም። ምቀኝነት ይዘህብን ነው እያሉ ነውና ፎሎ ያርጉ። እኔ እወጣለሁ። ከዛ ከፍላችኋለሁ። በቃ አንዴ በቃ ቶሎ በሉ። አንዴ ሚኪን ቶሎ ፎሎ አድርጉ። ቶሎ ፎሎ እንደው ሚኪ ትሰማኛለህ? ሂሳቡ አስብ ኖ አንቺና እኔ ቤታዩ ሲሪየስሊ ግን አንቺና እኔ አንሄድም እንደ እኔ ፒኤስጂን ብዬ $1000 አንቺ አርሰናልን ብለሽ ነቀለች። ንቀያቸው። እኔ አንቺን በሆነ እስካሁን ወሮሪያቸው ነበር። ይሄው አንቺ ሲሳይ ነው ነጠላ ዘግዝቀው ቁጭ አሉ እኮ። ምን ነሽ ነው? አልዘቀዘቅንም። 2 ቀን ነው የከፈለው። እሺ መልእክት አንደኛ ቤታዩ አንቺና እኔ ፒኤስጂን ብዬ አንቺ አርሰናልን ብለሽ $1000 እንሄዳለን አይደል? ፋይናል ተሰማኛለህ? እስኪ አየታችን ሽቅልቅል ላይ አየክና ከዚህ ላፍ ታረቅ እሱን እናንተ በውስጥ እንመካከራለን። አስታይም እግዚአብሔር የሚያዳረኝ አሁንም ድጋሚ እናት 3000 ፎሎ ሊገባ ነው። 5000 ካረጋችሁ ሚኪን እናስወርደዋለን። 5000 ፎሎ በሉ። ለአመቱ ጌታ ነው። ልክ ነው። ደግሞ እዚህ ሰራት እንዲበላ ነው። የስንት ተነሳዋለን። ምንም መመጨው ገቢ ስሙ። ጊፍት እንዳሰጧቸው ለነሱ አለቀ። ሳሪ ጠማጠም እንደሚያስቀድስ ሰው መጣች። ሳሪ ህይወቴ ነው የሚጠፋው። ወይኔ ሳሪ ስሚ ረጁ እንኳን ይገባታል። አርሰናል ደጋፊ ናት። ገና አሁን ገዳም ትገባለች። ስሚ ላስወጣ እንዴ? ኧረ ቤታዬ እንዴ ቤታዬ ረስቼ ይቅርታ
ቤተሰብ ስለባረካችሁ አመሰግናለሁ። አሻክሉም ጋይስ ለምን መሰላችሁ? እኔ እዚህ ጋር ወገቤ እየተንቋቋ እየተቆረጠ ስንት ነገር ለማን የተሰጠው? ለማን የተሰጠው? እንዴት ከፍለን አይደል እንዴ? እንማበት ለናደሽ እንዴ? አሙ ግን ሰብሚኪ አትሙኔ ያለው አለ እኮ ሉጣ ዋዩ እንዴ እንጂ ምን ናችሁ? ሞዴሬተር እኮ ነኝ እኮ ነው። ፎሎ ልደረግ ያለው እንዳታሙ ነው የምልሽ። ቆይ ወይኔ አንዳንዴ ዛሬማ መጥቶብሽ የምታሚው ሰውማ አለ ዛሬ ወንድሜ። እሺ 5000 አስገቡኝና ነው እወጣላችኋለሁ። የሚገርማችሁ ልንገራችሁ፣ ቤታዮ ሰሚራ የምትባል ልጅ ሰሚራ የምትባል እሺ ተበልልኝ እንዳልመስ የከፈሉትም እንዳንታት እሺ የኔ አልታየሽም መሰል በነፃ እኮ አይደለም ያስገባሽ አይደለም 2000 ሰዓቱና 2000 ኮይን 2 ደቂቃ ነበረ ጨመርንበት። አረ እቺ ጨምራለች ጎበዝ በስማ መክረሚያሽን ይዘ ውዶች እናንተ አራት ሸቃቅሉ በመቤት ይደብራል። ደም ይባል ቤት ብዬ 2 መልእክት ላስተላልፍ ቤታዮ። አረ ደስ ያለን አውራ አስተላልፍ። በዛው ጉዳይ ዛሬ በመማር ቤት ከፍተን ነበርና እንዴት እህታችን ወንድሟ የመላይ ሞቶ ከመጣ 6 ወር አይሆነውም ሞቶ ቀይ መስቀል አስገብተውትኝ